የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተስእሎሙ ለአርዳኢሁን ዘይብል መነ ይብልዎ ሰብእ ለወልደ እጓለ እመሕያው። ጌታ ኢየሱስም የፊልጶስ አገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይሉሃል፣ እኩሎቹ ኤርምያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉ። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው የእግዚአብሔር ልጅ ነህ አለ። ጌታ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ አለት እንደሆንክ እኔ እነግርሃለሁ። በዚያች አለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረቱባትም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ብሩክ እግዚአብሔር አብ ኩሉ ዓለም አምላክነ ወልድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ ብሩክ እግዚአብሔር አብ ኩሉ ዓለም አምላክነ ወቡሩክ ወልድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ብሩክ እግዚአብሔር አብ ኩሉ ዓለም አምላክነ ወወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ብሩክ እግዚአብሔር አብ ኩሉ ዓለም አምላክነ ወወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ስብሐት
አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህችም ያስቀመጥኳት ድንጋይ የእግዚአብሔር ቤት ትሆንልኛለች። ኦሪት ዘፍጥረት ምዕራፍ 28 ቁጥር 22። ብፁዕ አቡነ ናትናኤል የኮሎራዶና የሚኔሶታ አህጉረ ስብከት ሊቀ ጳጳስ በካንሳስ ደብረ ብርሃን ቅድስት ኪዳነ ምሕረት ቅዱስ ሚካኤልና ቅዱስ ያሬድ ቤተ ክርስቲያን ለሚሰራው ህንፃ ቤተ ክርስቲያን የመሰረት ድንጋይ አስቀመጡ። መጋቢት 13 2018 ዓ.ም In the name of the Father and of the Son and of the Holy Spirit, one God, Amen. And this stone which I have set as a pillar shall be God's house. Genesis chapter 28 verse 22. His Grace Abuna Nathanael, Archbishop of the Colorado and the Minnesota Diocese of the Ethiopian Orthodox Tewahedo Church, has set the pillar of the construction of a new church on March 22, 2026. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህችም ያስቀመጥኳት ድንጋይ የእግዚአብሔር ቤት ትሆንልኛለች። ኦሪት ዘፍጥረት ምዕራፍ 28 ቁጥር 22። ብፁዕ አቡነ ናትናኤል የኮሎራዶና የሚኔሶታ አህጉረ ስብከት ሊቀ ጳጳስ በካንሳስ ደብረ ብርሃን ቅድስት ኪዳነ ምሕረት ቅዱስ ሚካኤልና ቅዱስ ያሬድ ቤተ ክርስቲያን ለሚሰራው ህንፃ ቤተ ክርስቲያን የመሰረት ድንጋይ አስቀመጡ። መጋቢት 13 2018 ዓ.ም። እግዚአብሔር አምላካችን ልመናችንን ይቀበልልን፣ ጸሎታችንን ሁሉ ይስማን። ይህንን ያስቀመጥነውን የመሰረት ድንጋይ እግዚአብሔር አምላክ ባርኮ ቀድሶ ያሰብነውን ለመጀመሪያ ያብቃን፣ ጀምረን ለመፈጸም ያብቃን። ህንፃ ቤተ ክርስቲያን የሚሰራበት ተሰርቶ የሚፈጸምበት ምእመናን እንባቸውን አፍሰው እንባቸው የሚታበስበት ጸሎታቸው የሚሰማበት ልመናቸው የሚደመጥበት ስለታቸው የሚደርስበት ህንፃ ቤተ ክርስቲያን ሰርተን ለማስመረቅ ያብቃን። ሁላችሁንም እግዚአብሔር ይባርካችሁ፣ ይጠብቃችሁ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የምንበድለውን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥረይ ኃጢአቴ ወኃጢአት ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ሰርተን ለመፈጸም ያብቃን።